ልጃችሁን ለማስደሰት ስትሉ ምን ያህል ርቀት ትሄዳላችሁ? የማታውቁትን ሴት እናት እንድትሆን በገንዘብ ትቀጥራላችሁ? ዛሬ የምናየው ፊልም ይህን ከባድ ውሳኔ የወሰነውን የአንድ አባት ታሪክ ነው። ታሪካችን የሚጀምረው ሚስቱ የሞተችበትና ሴት ልጁን ብቻውን የሚያሳድግ አንድ አባት በማስተዋወቅ ነው። እያንዳንዱ ውሳኔና ኃላፊነት በትከሻው ላይ ብቻ ስለወደቀ ህይወቱ ይከብደዋል። ይሄ የማንሲክ ህይወት ነው። ሴት ልጁ ደህና መሆኗን ለማረጋገጥ ደፋ ቀና የሚል ታታሪ አባት። በዚህ የህይወት ወቅት ማኒክ ለልጇ እንደ እናት ሆና እንድትጫወትለት ከቬትናም አንዲት ሴት በገንዘብ ለመቅጠር አጥብቆ ይፈልጋል። አንድ ደላላ የአንዲት እጩ ፎቶ ያሳያል። ነገር ግን ደላላው ልጁ በፎቶ ላይ ያለችውን ሴት በእውነት እናቷ መሆኗን ታምናለች የሚል እምነት የለውም። ማኒክ ግን ልጅቷ እናቷን አይታ እንደማታውቀውና እናቷ ቬትናም ሄዳ እየሰራች እንደሆነ ሁልጊዜ እንደሚዋሽላት ይናገራል። አማራጭ ስላጣ ከብዙ ሴቶች እንብታ በኋላ ይችን ሴት ለመቅጠር ይስማማል። ከዛ ቦታ ሲወጣ አንዲት ሴት በአንድ ወንድ ስትበረር ያያል። ሴቷ ማሂ ትባላለች። በሴተኛ አዳሪነት ክለብ ውስጥ የምትሰራ ስትሆን ይህን ህይወት ጠልታ ለማምለጥ እየሞከረች ነበር። ማንሲክ ጣልቃ በመግባት ሰውየውን ለማስቆም ቢሞክርም ግለሰቡ ግን በሴትዮዋ ላይ ድብደባ ይጀምራል። በዚህ ጊዜ ማንሲክ ተቆጥቶ ሰውየውን በቴስታ ይመታዋል። በመቀጠል ማዳም የተባለችው የክለቡ ባለቤት ትመጣለች። ማንሲክንም ታውቃለች። ማዳም እንደገለጸችው ማሂ ያመለጠችው ለሰውየው ዕዳ ስላለባት ነው ትላለች። ማንሲክ ግን ችግር ካለ ለፖሊስ ማሳወቅ እንጂ ባህል መፍታት እንደማይገባ ተናግሮ ይሄዳል። ከዚያም ልጁን ያናን ለመውሰድ ወደ ሳሎን ይሄዳል። ያና ሁል ጊዜ እናቷ መች እንደምትመጣ ትጠይቃለች። ማንሲክ ለሷ ብሎ የሚናገረው ውሸት ቢቆረቁርም እናቷ ስትመጣ ትምህርት ቤት እንደምትገባ ቃል ይገባለታል። ማንሲክ ለወንድሙ ቼንሱ እንዲነገረው በወረቀት ላይ ብቻ ቬትናማዊ ሴት አግብቶ ለልጁ ልደት ሰርቲፊኬት ማውጣት ይፈልጋል። ለዚህም 20 ሚሊዮን ዎን ለመክፈል ተስማምተዋል። በሌላ በኩል ማዳም ስለ ማንሲክ ለማሂ ስትነግራት ማንሲክ በከተማው የተከበረና ምንም እንኳን የገንዘብ እጥረት ቢኖረውም ለሰው ቼር እንደሆነ ትገልጻለች። በማግስቱ ማሂ ስላጋጠመው ነገር ይቅርታ ለመጠየቅ ወደ ማንሲክ ቤት ትመጣለች። በዚህ መሃል ማንሲክ የቀጠራት የቬትናም ሴት ሐሳቧን እንደቀየረች በስልክ ይሰማል። በዚህ የተበሳጨ ማንሲክ እያለ ልጇ ያና መታ ማሂን ስታያት እናቷ የመጣች መስላት ተጠምጥማ ታለቅሳለች። ማንሲክ ሁኔታውን ለማሂ ያስረዳታል። 20 ሚሊዮን ዎን ከፍሎ ለጊዜው እናት ሆና እንድትጫወትለት ብለምናትም መጀመሪያ ፍቃደኛ አልሆነችም ነበር። ማሂ መጀመሪያ ባትስማማም ዕዳውን ለመክፈል ስትል ተስማማች። በዚህም ማሂ ከማዳም ቁጥጥር ነፃ ሆና ከማንሲክና ከያና ጋራ መኖር ትጀምራለች። መጀመሪያ አካባቢ ማሂ ለማምለጥ ብትሞክርም የያና ንጹህ ፍቅርና የማንሲክ ደግነት ሐሳቧን ያስቀይራታል። የመንደሩ ሰዎችንም ማሂን እንደ ማኒክ ሚስት አድርጎ በደግነት ይቀበሉታል። ስጦታዎችንም ይሰጡታል። ማንሲክና ማሂ ቀስ በቀስ እየተቀረቡ ይመጣሉ። አንድ ቀን ማሂ የማንሲክን ጸጉር ትኮረኩረዋለች። ያም ለሁለቱም ልዩ ስሜት ይፈጥራል። ነገር ግን የማንሲክ ዘመድ የሆነው ቾንግዮንግ ማሂ ቀደም ሲል የተሰራ እንደነበር እንደሚያውቅ ይነግራታል። ማሂ ማንሲክ ምስጢሬን አውጥቶብኛል ብላ በማሰብ በጣም ትከፋለች። ማንሲክ ግን ሰክሮ ወደ ቤቱ ሲመለስ ማሂ ምንም አይነት ታሪክ ቢኖራትም ለሱና ለልጁ ትልቅ ቦታ እንዳላት ለራሱ ሲነገር ትሰማዋለች። ማሂ ማንሲክን ብትወድም በህይወቷ ግራ ተጋብታ ለመሄድ ትወስናለች። ያና እናቷ በድጋሚ በመሄዷ በጣም ታዝናለች። ነገር ግን ማንሲክ አጋጣሚ ማሂ ትታ የሄደችውን የጋብቻ ፎርም ሲመለከት ማሂ ፈርማበትና ትክክለኛ ዕድሜዋን 32 ዓመት ጽፋበት ያገኘዋል። ይሄ ማለት ማሂ በወረቀት ብቻ ሳይሆን በእውነት የማንሲክ ሚስት መሆን ትፈልግ ነበር ማለት ነው። በታሪኩ መጨረሻ ላይ ማንሲክ በእውነቱ ሀብታም ሰው እንደሆነና በቀላል ህይወቱን መኖር መርጦ እንደነበር ይገለጻል። ማንሲክና ማሂ በደስታ ይጋባሉ። አንዳንድ ጊዜ ውሸት ተብሎ የጀመረው ነገር ወደ እውነተኛ ፍቅርና ቤተሰብ ሊቀየር ይችላል። ትርምስምስ ያለ ህይወት መጨረሻው ያላሰብነው ደስታ ሊሆን ይችላል። ለዛሬ ያዘጋጀውላችሁ ፊልም ይሄን መስል ነበር። ይሄ የመጀመሪያ ቪዲዮ ስለሆነ ድጋፋችሁ በጣም ያስፈልገኛል። ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ደግሞ እንደዚህ አይነት አሪፍ ፊልሞች ታሪኮች ወደፊት እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለ ፊልሙ ምን አሰባችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ